ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎችን እናሰማችኋለን። እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት እየገለጹ ነው። አብን የአማራ ክልል ታጣቂዎች ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለክልሉና ለህዝቡ ውለታ እንዲውሉለት አጥብቆ ጠየቀ። ባለፉት 2 ዓመታት በአማራ ክልል መንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት በንግድ ስራዎች ላይ የጎላ ተጽዕኖ አሳድሯል የሚሉ ነጋዴዎች በቅርቡ እየለየ የመጣው ጦርነት ስራችንን መስራት አልቻልንም ይላሉ። ከ16 ሰዎች በላይ ተገድለዋል፣ የቆሰሉም በርካታ ናቸው ሲሉም ገልጸዋል። እነዚህንና ሌሎች ዜናዎች ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ከ16 ሰዎች በላይ ተገድለዋል፣ የቆሰሉትም በርካቶች ናቸው ሲሉ ነዋሪዎች ገለጹ። በየዕለቱ ነው ጥቃት የሚደርሰው፣ እንደ ማህበር የሚደርሰን በጣም ብዙ ጥቃቶች አሉ ሲሉ ማህበሩ አክለው ገልጸዋል። ምዕራብ ጎንደር ዞን ከጎንደር መተማ መንገድ መቃ በተሰኘው አካባቢ በቅርብ ርቀት ላይ በታጣቂዎች ጥቃት ሰዎች መገደላቸውን ነዋሪዎችና የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተናገሩ። ነዋሪዎቹ ከቀናት በፊት ተፈጸመ ባሉት በዚህ ጥቃት ከ16 በላይ ሰዎች ተገድለዋል፣ የቆሰሉትም በርካቶች ናቸው ሲሉ ገልጸዋል። ከነዋሪዎቹ መካከል አንዳንዶቹ የቁስለኞቹን ቁጥር ከ20 አድርሰውታል። ጥቃቱ የደረሰው የቅማንት ታጣቂዎች ከ6 በላይ በሆኑ ተሽከርካሪዎች ላይ ባደረሱት ጥቃት መሆኑንም ተናግረዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስለዚህ ጉዳይ ምን አሉ? መቃ አካባቢ የደረሰውን ሰሞንኛ ጥቃት ማህበሩ የተመለከተው ሲሆን የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ አዎ የጎንደር ጉዳይ ሰሞኑን ብቻ ሳይሆን በየዕለቱ ነው ጥቃት የሚደርሰው፣ እንደ ማህበር የሚደርሰን በጣም ብዙ ነው ሲሉም ገልጸዋል። ከባህር ዳር ወረታ ሳይደርስ መካከል ላይ ያሉ መንገዶች ከአዲስ ዘመን አልፎ ሙሉ ደቡብና ሰሜን ጎንደር በየቀኑ አሽከርካሪዎች ይገደላሉ፣ ይዘረፋሉ ነው ያሉት። ይሄ የእየለት ተግባር ሆኗል። ማህበሩ አማራ ክልል ላይ ምን ማድረግ እንዳለበት ግራ ስለገባን የአሽከርካሪዎች ውሳኔ ነው የሚሆነው፣ እኛ ማንንም ማናገር አንችልም፣ ሹፌሮቹ ተስፋ ቆርጠዋልም ሲሉ አክለው ገልጸዋል። የከባድ መኪና አሽከርካሪዎች ብቻ አይደለም የኢሱዚዎችም ትናንሽ መኪኖቹም ናቸው ጥቃት የሚደርስባቸው። ችግሩ የሚፈታው አካባቢው ሰላም ሲሆን ነው ያሉት አቶ ሶሎሞን በሰሞንኛው ጥቃት የሞቱት ሰዎች በውል መግለጽ ቢያስቸግርም በየዕለቱ ቢያንስ 2-3 ተሽከርካሪዎች ግን ጥቃት ይፈጸምባቸዋል ብለዋል። የቅማንት ዴሞክራሲያዊ ፓርቲ በጉዳዩ ላይ ምን አለ? ሰሞንኛው ጥቃት የፈጸሙት የቅማንት ታጣቂዎች ናቸው መባሉን ተከትሎ የቅማንት ዴሞክራሲያዊ ፓርቲ ሊቀመንበር አቶ አውግቸው ማለደ በቅማንት ህዝብ ውስጥ ያሉ ታጥቀው የሚንቀሳቀሱ በጣም በርካታ የቅማንት ታጣቂዎች አሉ፣ የማንነትና የነጻ ጥያቄ በአግባቡ ይመለስልን የሚሉ እነርሱም ጀነራላይዝ አድርጎ የቅማንት ታጣቂዎች ስም ማጠልሸት ልክ አይሆንም ብለዋል። የቅማንት የማንነት ጥያቄ ከተነሳበት ጊዜ ጀምሮ በተሳሳተ መንገድ የሚረዱ የራሳቸውን ጥቅም ማሳካት የሚፈልጉ አካላት አሉ። ከግራ ቀኝ ብለው ጥቃቱን የሚያደርሱት እነርሱ እንደሆኑም ገልጸዋል። ዘራፊ ኃይሎች ናቸው፣ መኪናም ግለሰብም ያግታሉ። እነዚህ አካላት ግን ከአማራውም ከቅማንቱም ያሉ ናቸው፣ ሽርክናም አላቸው። ምቹ ሁኔታዎችን እየፈጠሩ ሹፌሮቹን መንገድ ላይ እያስወረዱ እያገቱ ወደ አማራው ቀበሌ ወደ ቅማንት ቀበሌ ያስገባሉ ነው ያሉት። በአካባቢው እየተፈጠረ ያለው ጥቃት አሳሳቢ ነው፣ የሁላችንም ትግል ያስፈልጋል፣ መንግስት ልዩ ክትትል ማድረግ ይጠበቅበታል፣ ይህ ድርጊት እየፈጸሙ ያሉት አካላት ላይ የማያዳግም እርምጃ መውሰድ አለበት ሲሉም አክለው አሳስበዋል። አብን የአማራ ክልል ታጣቂዎች ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለክልሉ ህዝብ ታሪካዊ ውለታ እንዲውሉለት አጥብቆ ጠየቀ። የአማራ ብሔራዊ ንቅናቄ አብን የአማራ ክልል ታጣቂዎች እያካሄዱ ያሉት የትጥቅ እንቅስቃሴ ህዝቡን በእጅጉ የጎዳ መሆኑን በመግለጽ ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንዲውልለት አጥብቆ ጠየቀ። የፓርቲው ስራ አስፈጻሚ ኮሚቴ ወቅታዊ የአማራ ክልል ሀገራዊና ቀጠናዊ ጉዳዮችን መርምሮ ዛሬ መስከረም 27 2018 ዓ.ም በወጣው መግለጫ ሀገራችንን ከመቼውም ጊዜ በላይ በእርስ በርስ ግጭትና መጠፋፋት ውስጥ ትገኛለችም ብሏል። በአማራ ክልል ያለው የጸጥታ ችግር ተባብሶ በመቀጠሉ የግድያ፣ የእገታና የዘረፋ ወንጀሎች መስፋፋታቸውንም ጠቁሟል። በግብታዊነትና በጠላት መንገድ መሪነት የተገባበት የትጥቅ እንቅስቃሴ ከባድ ሰብአዊና ቁሳዊ ውድመት አስከትሏል ሲል ተችቷል። ራሳቸውን የህዝብ ብቸኛ ወኪል አድርገው የሰየሙ ግለሰቦችና ቡድኖች በአማራ ህዝብ ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስናና ዝርፊያ የተሰማሩ በየደረጃው ያሉ አመራሮችና አንዳንድ ወታደራዊ ዲፕሎማሲያዊ የጎደላቸው የመከላከያ አባላት የዝርፊያ፣ የማዋከብ፣ የኮንትሮባንድና የሰው የማዘዋወር ወንጀሎችን ግጭቱን ኢኮኖሚያዊ ቋሚ ምንጭ በማድረግ ለህዝባዊ መከራ ዋና ተጠያቂዎች ናቸውም ሲሉ አክለው ገልጸዋል።
እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት እየገለጹ ነው። ወጣቶቹ ይህ እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸውም ይናገራል። በመቀሌና በተለያዩ የክልሉ ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ምክንያት ከፍተኛ ጣቢያዎችና ከኤርፖርት እየተመለሱ ነው። ይህ ሁኔታ ከ2 ዓመት ጦርነት ያተረፈውና የተሻለ የትምህርት ስራ እድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ወጣት ትውልድ ተስፋ እያስቆረጠ መሆኑንም ገልጸዋል። የወጣቶቹ ስጋት መነሻው ከዚህ ቀደም በኤርትራ ታይቶ ከነበረው ተመሳሳይ ክስተት ጋር በማያያዝ ነው። ከ1998 እስከ 2000 ዓመተ ምህረት ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታወሱት ወጣቶች አሁንም ታሪክ ራሱን ሊደግም ነው ወይ ለሌላ ጦርነት ማግዱን ነው የሚል ፍርሃት ውስጥ መሆናቸውን ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠና ውጥረት የበዛበት የኃይል አስተላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት ህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙን መረጃዎች ያመለክታሉ። ይህ አስተላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረው ሁኔታ ሙሉ በሙሉ የተገላቢጦሽ ነው። በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓትና የኤርትራ መቀራረብ በፌዴራል መንግስት ላይ ያነጣጠረ ነው የሚለው ግምገማ በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚለው ፍርሃትን ያጠናክረዋል። ያልፈቱት የድንበርና የማንነት ጥያቄዎች በፕሪቶሪያው ስምምነት መሰረት መፈታት የነበረባቸው እንደ ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱ ሌላ የግጭት ስጋት ሆኖ ቀጥሏል። በጊዜያዊ አስተዳደሩና በህወሓት የቀድሞ አመራሮች መካከል ያለው የውስጥ ኃይል ሽኩቻና የጸጥታ መዋቅሩን ሙሉ ለሙሉ የመቆጣጠር ጉዳይ አስተዳደሩ የራሱን የሰው ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፋው ይችላል የሚሉ አስተያየቶችም አሉ። ምንም እንኳን የትግራይ ጊዜያዊ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀስ ያልፈለጉ የአስተዳደሩ ባለስልጣን እርምጃው ህገ ወጥ የሰዎች ዝውውርን ለመቆጣጠርና የክልሉን ወጣት ኃይል ለመልሶ ግንባታ ስራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶችን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠናው ያለው ሰላም ምን ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችለው ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል። ወሎ ውስጥ የሚደረገው ውጊያ እንቅስቃሴን አጎለ። ባለፉት 2 ዓመታት በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት በንግድ ስራችን ላይ የጎላ ተጽዕኖ አሳድሯል የሚሉት ነጋዴዎች በቅርቡ እያየለ የመጣው ጦርነት ስራችንን ለመስራት አላስቻለንም ይላሉ። በአማራ ክልል በሰሜንና ደቡብ ወሎ ዞኖች በመንግስትና በፋኖ ኃይሎች መካከል ሰሞኑን የሚደረገው ውጊያ የአካባቢውን የንግድ እንቅስቃሴ ማወኩን ነጋዴዎች አስታወቁ። ከሳምንታት በፊት የተጀመረው ውጊያ ተጠናክሮ መቀጠሉንም ተናግረዋል። ነጋዴዎቹ እንደሚሉት በጦርነቱ ምክንያት መንቀሳቀስ ባለመቻላቸው የሸቀጡ ዋጋ ኑሯል። በተለይ አነስተኛ ነጋዴዎች ለኪሳራ ተዳርገዋል ነው የሚሉት። ባለፉት 2 ዓመታት በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት በንግድ ስራችን ላይ የጎላ ተጽዕኖ አሳድሯል የሚሉት ነጋዴዎች በቅርቡ እያየለ የመጣው ጦርነት ስራችንን ለመስራት አላስቻለንም ይላሉ። የንግድ ስራችን ተዳክሟል። ከበፊቱ አንጻር ሲታይ ሰላም በሌለበት ሁኔታ ውስጣዊም ውጫዊም ሰላም የለም። ይህ ጦርነት ከደሴ የተወሰነ ኪሎ ሜትር ሄደህ ኩታበር ላይ እንደፈለክ አትንቀሳቀስም። ከደሴ ትንሽ በወጣ ቁጥር ሰላም የለም ይላሉ። የመንገድ መዘጋት በንግድ ስራው ላይ ያስከተለው ተጽዕኖ የጎላ ነው። በአግባቡ መገናኘት ባለመቻሉ የሸቀጣ ሸቀጥና የፋብሪካ ግብዓቶችን ከቦታ ቦታ ማጓጓዝ አለመቻላችን የንግድ ስራው የቀዘቀዘ እንዲሆንና እኛም እየከሰርን ያለንበት ሁኔታ ነው ያለው ይላሉ ነጋዴዎቹ። የጦርነት ጉዳይ አሳሳቢ ስለሆነ ገዥም የለም፣ በፊት የነበረንን ሁሉ ነው የከሰርነው እያሉ ይናገራሉ ነጋዴዎቹ። የመንገድ መዘጋትና በጊዜው የሚጨምር የትራንስፖርት ክፍያ መናር በቁሳቁስ ላይ ከፍተኛ ዋጋ ጭማሪ እንዲከሰት አድርጓል የሚሉት ነጋዴዎቹም ሆኖም ግን የንግድ ስራውን የማስቀጠል ሁኔታ ቢኖርም በአካባቢው ያሉ የገቢዎች የቅርንጫፎች እየጣሉት ያሉት ግብር መናር የወቅቱን ያላገናዘበ የንግዱን ማህበረሰብ ለተጨማሪ ችግር የሚዳርግ ነው ይላሉ። ይህንን 4-5 ዓመት ያለውን ሁኔታ የንግድ እንቅስቃሴውን ጎድቶታል። ጦርነቱ የድሮ ጋር ማነጻጸር
በጣም ይከብዳል። ገቢዎች ያለውን ሁኔታ የጦርነት ሁኔታውን ያገናዘበ አይደለም የሚሰሩት። በፊት በኩንታል 400 ብር የነበረ ጭነት አሁን 700 ብር ገብቷል ይላሉ። በባለፉት 2 ዓመታት የንግዱ እንቅስቃሴ የተገደበ መሆኑን በነጋዴው ላይ ተጽዕኖ የጎላ ነው የሚሉት የዘርፉ እንቅስቃሴዎች ለቤት ኪራይ የሚሆን ክፍያ እያጣን ነው ይላሉ። አሁን ላይ ያለንበት ሁኔታ እጅግ በጣም ከባድ ነው። የቤት ኪራይ እንኳን መክፈል አልቻልንም። ሰርተን ቤተሰብ ማስተዳደር ቀርቶ የቤት ኪራይ ልንከፍል አልቻልንም። ትምህርታችንንም መማር አቅቶናል ይላሉ። በክልሉም ሆነ በፌዴራል ገቢዎች የሚወጡ የገቢ ግብር አዋጅና መመሪያዎች አካባቢውን ያለንበትን ሁኔታ ሳያገናዝብ ተፈጻሚ የሆነ ነው የሚሉት ነጋዴዎች አልፎ አልፎም በኃይል መመርመሪያዎች የማስፈጸም ተግባር ይስተዋላል ይላሉ። የተለዩ ህጎች ሲወጡ ደሴ ላይ የተለየ ተጽዕኖ ያለ ይመስለኛል። ህግ አውጭና ህግ አስፈጻሚው የሚነጋገሩ አይመስለኝም። ህግ ሲወጣ ነጋዴውን አያማክሩም እንደሚሉም አክለው ገልጸዋል። አቤቱታ ለማቅረብ መቸገር፣ የንግዱ እንቅስቃሴ በተዳከመበት በነጻነት ተንቀሳቅሶ የመነገድ እድሉ በጠበበበት በዚህ ጊዜ በየጊዜው ከሚታየው ተለዋዋጭ የዋጋ ንረትና የእንቅስቃሴ ክልከላ ባሻገር የገቢዎች የግብር ውሳኔ ተጨማሪ ሸክም ነው ይላሉ ነጋዴዎቹ። ሰው እንዲበላ እንጂ እንዲኗኗር አይፈልጉም። ገበያም የለም፣ ዝግት ያለ ነው። አሁን ችግር ላይ ነው ያለነው። ወዴት እንሄድ? ወደ ማንስ እናልቅስ? ሲሉ አክለው ገልጸዋል።